ደህና አትመስለኝም። አንተ ፊት ልክ አይደለም። በእኔ ተጨነኩ አባዬ። እኔ ልጁ አይደለም። እኔ እኮ ባጠፋ ማስተማር መቅጣት ነው እንጂ አለብህ። በእኔ እኮ ማዘን የለብህም። የምር ህመምተኛ ተጠቂ ይሆንሽ ነው። እኔ ናታን ደግሞ በጭንና በእንትን የሚደሰት ሰው አይደለም። እስኪ ሄደሽ ሴት መሆኗንና ለመሆኗን ገንሽ ትሻት ትንሽ የሚያስቡና የሰራችሁትን ነገር አንድ ላይ ይባላል። እንዴ ምን እያደረግሽ ነው? ችግር የለም ጋሼ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሼ፣ ቃል እገባለሁ። አይ ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግራት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሼ፣ እንዴ እስከ መቼ ድረስ ነው ማልነግራት? እሺ ለምንድን ነው ማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። ይኸውልሽ አንድ ሚስጥር ከሁለት ሰው ከደረሰ ከአንዱ ጋር ሾልኮ ሊወጣ ይችላል። ስለዚህ ሰላም፣ ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እየማልሽ ንገሪኝ። እሺ ጋሼ፣ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄን ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አዎ ጋሼ። ተረጋጋሽ ሰላም? ዳጣ ናት። ሰላም አንቺ ሰላም ሰላም ለነፍሰ ጡር ሴት የማይሆን ነገር ነግሬ አንቺ ሰላም ነው ነው ምግብ ነው የሚሰጠን ማለት እርቦሽ ነው? አዎና ዛሬ ምግብ አይሰጠን፣ ነገ ምግብ የለም። እኔስ ትምህርት ቤትም ቢሆን ሂጂ የሰው ምሳቃ ሰርቄ ቢሆን እበላለሁ። ጂል ስለምን እንደምታወሪው? ከራቤት ሰላም ጋጅና ቤቷ ጋር ተስጠሽ ምን ሆነሽ ነው? ምን እንደምታወሪው? እና ሰላም እኮ የለችም፣ ልትሞት ሆስፒታል ገብታለች። ምን? ሰላም ሆስፒታል ገብታለች? አዎ እማዬ ብታይ አባዬ ሲደውላት ምን ብላ ከዛ ዛሬ ይልኝ አለችኝና ከዛ ልብስ ልትቀይር ስትል ልብሱ ደግሞ እምቢ አላት። ከዛ ተናዳ ወይኔ እያለች በዚህ ወጣ ሄደች። ስለዚህ ልትወልድ ነው ማለት ነው። ሰላም የልጅ ልትወልድ ነው እንዴ? ይሄ ልጅ ወለድ ብቻ ወይ ከአባዬ ወይ ከናታን ያልፍም። እንደኔማ አስመረምረዋለሁ። ማን ነው ምግብ የሚሰጠው? አንቺ ደግሞ
ሌላ ሰራተኛ ይመጣላ። ይኸውልሽ ውሃ አሁን ከራብሽ እና ምጥን ጋር ሄደሽ ብይ ብዬ የምትጠነጡ እኮ አይጣፍጥም። ይኸውልሽ ዋዬ እሱን ተይውና ማለት ነው። ሰላም የት ሆስፒታል ሄደች ታውቂያለሽ? እሺ የት ነው ሆስፒታል? የት ሆስፒታል? ሐኪም ቤት እኮ እሺ የት ሐኪም ቤት? ውሃ ሆስፒታል ነው። ደረቅ ውሃ ልቀቂኝ! ልቀቂኝ! ውሃ ልቀቂኝ! ወይ ውሃ ልቀቂኝ! ሰይጣን ስታስጠላ በእግዚአብሔር። የኔ አበባ የኔ ፍቅር አንዴ በመስኮት ብቅ ብለሽ አንዴ ብቅ በይና የኔ ጌታ ምን ሆንክብኝ በይ። ነይልኝና በወፎች ዝማሬ ታጅበን ነጭ ልብስ ለብሰን ነፋሱ እያለብን ኩቹ ኩቹ ወታይን እየዘፈን እኔ አልቻልኩም ቤቢ። የኔ ፍቅር የኔ ልዕልት ማሩላ መረረኝ እኮ የኔ ሸዋሪ የኔ ቪዲያ ባጋንቺ። አንተ አርጁን ምንኛ ነው የምታወራው? እንኳን ደስ አለሽ በያት፣ እንኳን ደስ አለሽ በያት። አበድኩላት ሳጁ ሙና ባሂ ነው እንኩላት። ኧረ እባክህ ጭራሽ ሳንጂ ሙናን ባይን ሆንክላት። በቃ ልጁን ለየና አበድክ ማለት ነው። እንግዲህ ኤቢ ፍቅርህን አልቀበልም ማለችኝ፣ አረከሰችው። አባቴ በል እሷ ልታገባ ምን ነው? ልታገባ ነው ያልሽው? አዎ ምን ነው? ክሪሽና እንግዲህ ነፍሴን ተቀበላት። ድጋሜ እንኳን ከፈጠርክኝ ላማርገ ፍጠረኝ። እንዴ አርጁን ምን ልታደርግ ነው? አዎ እዚሁ ላይ ራሴን እሰቅላለሁ። እንዴ ለምን? ኤቢ አግብታ እኔ እዚህ ሀገር ምን እሰራለሁ? እዚች ምድር ላይስ ምን እሰራለሁ? ራሴን አጠፋለሁ። ይኸውላችሁ አስክሬኔን አቃጥሉትና ዱቄቴን እንዲይዛችሁ ሂዱና በትኑልኝ። እንዴ አርጁን ለእናቴም ንገሪልኝ። አይ አርጁን ልታገባ ነው ያልኩ ወንድ መስሎ ነው እንዴ? እና ምንድነው? እኔ እኮ የሚገርመኝ እዚህ በር ላይ ቁጭ ብላ እየጠበቃት አይደል እንዴ? አዎ ነበር። እሷ ግን ልታገባ ነው አልሽኝ አይደል? እኔን ለማንተታ አታርገውም። አርጁንዬ ወንድ አይደለም እኮ ልብስ ነው የምታገባው። ከምርሽ ነው? አረ እሷ ካንተ ውጭ ማንንም አታገባም። እሺ ይልቅ በርታ በይሽ። እሺ አሁን የቤት አለቻ ማለት አልወጣችማ። እኔ እኮ ብቅ እንኳን ካለች ወጣ ካለች አይኗን ሊያት ብዬ እኮ ነው እዚህ ቁጭ አልኩት። እሱን አላውቅም። እኔ ውጭ ነው ያልኩት። ትኑር አትኑር ቤት ውስጥ አላውቅም። ግን አርጁን ከዚህ አካባቢ ዘወር በል። እማዬ ወይም አባዬ ከወጡ ይኸውልህ ችግር ሊፈጠር ይችላል። ከዚህ ዘወር በል። ይኸውልሽ ልጃቸው ገላኛለች። እናትና አባቷ ይቀሩኝ እንጂ ከዚህ የትም አልሄድም። አረ በኪድዬ አንተ አመረርከው እንዴ? በእናትህ በቃ ከዚህ ዘወር በል። አንተ በጣም የህንድ ፊልም ጎድቷል። በቃ ከዚህ አካባቢ ዘወር በል። ከመጡ ሌላ ችግር ነው የሚፈጠረው። ዳይ አልሄድም ወይ እዚሁ ራሴን እሰቅላለሁ። እሱም በኋላ ታየዋለህ። ወይዘሮ ማርታ ወስዳ ስታስፈድድ መታ በመስኮት ሲሄድ ዳጣ ሰላም ለዚህ ቤት። የቱ ነሽ ነው? እንደ ምሳሌ ጋር ከነሱ ጋር ያለሽ ነገርማ መመርመር አለበት። ቆይ ደግሞ እነሱና ማን ናቸው? ያኔ ከቤት ተባረሽ የነበረ ጊዜ አሳድረውሽ የነበሩ ሰዎች ናቸው። ታዲያ ለምን ያን ያልጠየቅሻቸው ነበር? ለማንኛውም ደግሞ ሰላም ሆስፒታል ገብታለች። ምን?
ምጧ ምትሆኑ እና ታዲያ እሷ ሌላ ምን ትሆናለች? ምን ያጋጥማታል ብለሽ ነው? ያው እንግዲህ ልትወልድ መሆኑ ነው። እስኪ ትውለድና የልጁን አባት ደግሞ እናውቃለን። አንቺ ሰላም ሆስፒታል ገብታ አሁንም ስለ ልጇ አባት ነው የሚያሳስብሽ? እሷ ምን ትሆናለች? ሄሎ ሄሎ፣ ደረጀ ሀይ አንተ ግን እዚህ ምን ትሰራለህ? ትሄድም እንዴ ወደ ቤት? እኔ እኮ ምግብ እንዳላመጣልህ እኮ እኛ ቤት እንጀራ የለም፣ ወጥ የለም፣ ምንም ምግብ የለም። ይኸውልሽ ውሀይ፣ የኔ እንጀራ፣ የኔ ዳቦ፣ የኔ ውሃ ኤቢ ናት። ያንተ እንጀራ ኤቢ ናት? አዎ። ወጥስ? ወጥ የብሷ ናት። ምን ወጥ? ምስር ወጥ ነው? ድንች ወጥ ነው? ነው ሽሮ ነው? አንቺ ውሃ፣ አንቺ ሙድ መያዝ ጀመርሽ እንዴ? አይ አይደለም። ሰላምዬ እኮ ሆስፒታል ገባች እኮ። ማናት ሰላም? ሰላም ናታ እኛ ቤት ያለችው። እኔ አላቃትም። ሰላም ናት ታውቃትም? አዎ አላቃትም። እንዴ እንዴት ግን? ሰላም እኮ ትልቅ ሰው እኮ ናት። እና ደግሞ እማዬ ታውቃታለች፣ አባቤ ያውቃታል፣ ዳጣ ታውቃታለች፣ ኤቢም ታውቃታለች። ይኸውልሽ ስለ ሰላም ሌላ ጊዜ እናወራለን። አሁን እንጂና ኤቢ ማለት ነው አንዴ ወጣ ብለሽ ሰላም ብሎሻል አርጁ በያት። እሺ አንዴ ብቻ አንዴ ወጣ ሰላም ትበል አንዴ። አይ እኔ እሷ ትመታኛለሽ እባክህ። ባይሆን ማለት ነው ምጥንኛ ቤት እየመጣች ስለሆነ ለእሷ ትነግራትና ምጥን ትነግርልሃለች። እንዴ እኔ እኮ ማለት ነው እጇን እዚህ ጋር አድርጌ ነክሻት አባራኝ እኮ ነው የወጣሁት። አንቺ ኤቢ የኔ ፍቅር፣ ኤቢ የኔ ውድ፣ ኤቢ የኔ ቃጅልን ነከስሻት አንቺ ድመት። እና እኛ ቤት መጣል ተሞታ ነው እንዴ? ይኸውልሽ አገኝሻለሁ። እሺ አገኝሻለሁ። ረፊ ረፊ ውሃ ረፊ ውሃ ረፊ 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 አንቺ ረፊ ሂጂ ስታስጠላ። ይኸውልሽ አገኝሻለሁ፣ ውጪ አገኝሻለሁ። እሺ አለቅሽም፣ እመጣልሻለሁ ሌላ ቀን። ተይ ውሃ ተይ ረፊ፣ እመለሳለሁ፣ አገኝሻለሁ። እንዴ አባዬ ለምንድን ነው ሆስፒታል ማልገባው? ምን ታደርጊያለሽ? ማርታ ብራታለች። ብንገባስ እኛ ምን እንሰራላታለን? እንዴ አባዬ ምን ችግር አለው? ደግሞ ከመቼ ጀምሮ ነው አስተማሚ አይገባም የተባለው? ዳጣ አትገቡም እኮ አልተባለም። እኔ ነኝ ያመጣኋት። አንቺ እስከምትመጪ ድረስ እኔም ማርታም አብረናት ነበር። እና ታዲያ እኔ ለምንድን ነው የማልገባው? ስትወጣ ታያታለሽ። እስከዛ እዚሁ ቆይ። ለምን አባዬ? እሺ ምጥ ካልሆነ ታዲያ ምንድን ነው? ደህና ናት። ይኸውልሽ ዳጣ ደም ግፊቷ ከፍ ብሎ ለዛ ነው ራሷን የሳተችው። እና አሁን አልነቃችም? አሁን ደህና ናት። የልብ ምቷም ተስተካክሏል።
ትነቃለች በትንሽ ደቂቃ ውስጥ። እንዴ አባዬ እኔ ገብቼ ማየት እፈልጋለሁ። አባትሽ እኮ ነው ምንሽ ነገር አትሰሚም? እሺ አባዬ ግን ደህና ናት አባዬ? ቆይ አንቺ ለምንድን ነው ለሰላም እንደዚህ የምትሆኚው? ግን ሰላምዬ ለምንድን ነው ኤቢ ሄዳ ማጠይቃት? ምንድን ነው የምጠይቃት? ስለታመመች እንዴት ነሽ ደህና ነሽ ወይ ብላ ነው እንዴ? ሰላምዬ እኮ ሞት አይደለም የገባች ልጅ ልትወልድ ነው። እሺ ልጅ ልታጫውቺ ነው? ታድለሽ። እኔም አጫውታለሁ። ኧረ እባክሽ የኛ ልጅ ናት ነኪም። እሺ ኧረ እባክሽ የእናንተ ልጅ አይደለም። ግን የሰላምዬ ባል ማን ነው? እንዴት እማዬ እንዴት ሰላምዬ ሳታገባ ታረግዛለች? ማርቲ እኮ አንዳንዴ የዋህ ናት ብላለች። እማዬ የዋህ ናት? አዎና እኔንም እኮ የዋህ ትለኛለች። ያንቺ እናት ግን የዋህ ማለት ለምዶባት እና የዋህ ስለሆንሽ ነው። ሰላምዬ ግን ልጁን ከየት አርግዘው ነው? ባላላት እንዴ? እኔ እንጃ። የሰላምዬ ባል እኮ ድሮ ገና ነው የሞተው። አሁን ግን አዲሱ ባሏ ማን እንደሚሆን አላውቅም። ኧረ እባክሽ ደብቀው ነው እንጂ ባልማ ይኖራታል። የት ነው የምትደብቀው? ኪችን ነው እንፈልገው እንዴ? ኧረ እባክሽ ጅል። ግን እርጎ ካለን ጠጣ አትሰጪኝም? እኛ ቤት እኮ እርጎ የለም፣ እንጀራ የለም፣ ወጥም የለም። ምክንያቱም ሰላምዬ የለች። እሺ በቃ እኔ እኛ ቤት እዛ ምግብ ተወያለሽ። እሺ እኔ እንዴት እንደምወድሽ ብታይ መጠነኝ። እኔ ራሱ በጣም ሞድሽ ነው። በቃ አቢጌል ደረጀ የኔ ውድ እዚህ ቤት ሰላምዬ ካልመጣች አልመጣም። እሺ የራስሽ ጉዳይ። አባዬ ስለምወዳት ነው እንዴ? በጣም እኮ ተንገበገብሽላት። በእርግጥ ሰላም ደህና ናት እያልኩሽ እንኳን ልታምኚኝ አልቻልሽም። አረ ምንም አይደል አለ አይደል። በቃ ስለምታሳዝነኝ ነው። ለምን የምታሳዝንሽ? እኔ እንጃ አባዬ፣ ምናልባት አርግዛ ስላየኋት መሰለኝ የምታሳዝነኝ። ከሆነ ጥሩ ነው አባዬ። ግን ሰላምዬ ደህና አትመስለኝም። አንተ ፊት ልክ አይደለም እኮ። ምን መሰለሽ ዳጣ፣ ሁሉ ነገር ተስተካክሏል። ነፍሰ ጡር ስለሆነች ነው። ዶክተሮቹም ትንሽ ትረፍ ስላሉ ነው እንጂ ደህና ነች። ግን ነቅታለች። ዋናው የልብ ምቷ መስተካከሉ ነው። አተነፋፈሷም አሁን በጣም ጥሩ ነው። ዋናው ጽንሱ ደህና መሆኑ ነበር። እሱም ደህና ነው። ሻባዬ እና በቃ እትዬ ትምጣና እኔ ሊያትገብቼ። አይ ዳጣ፣ ማየት የለብሽም። ለምን መሰልሽ? እሷን ማስጨነቅ መቻል የለብሽም። ይኸውልሽ ወደ ቤትም ስትመጣ ምን ሆነሽ ነው ብለሽ እንዳታስጨነቂያት። እሺ እና ታዲያ መች ነው የምትመጣው? እነሱ ትውጣ ሲሉ ትወጣለች። አሁን ልቀበቶሽን አድርጌ ቤት ላድርስሽ። እንዴ አባዬ፣ እኔ አልሄድም፣ እዚህ ነው የምቆየው። እንዴ ናታንም ደውሎልኝ ነበር። በቃ እንዲያውም ልደውልለትና እሱም ይምጣ። አትደውይለት፣ ተይው። ይልቅ አሁን ወደ ቤት መሰልሽ። ምንድነው ቤቱ ጭር ብሏል? ሰው የለም እንዴ? ምን ነው እኔ ካለው አይበቃም? ማለቴ የት ሄደው ነው ብዬ። ምን ነው ያቺ የጣል ደወለችልህ እንዴ?
ድጋሚ እንደዚህ እንዳትያት ብዬ አልነገርኩሽም ነበር? አረ ለሷ ሰው ግን ያሳብድሃል አይደል? ይኸውልሽ ኤቢ፣ እኔ ማንም ሰው መሰደብ የለበትም ብዬ የማስብ ሰው ነኝ፣ አንቺንም ጨምሮ አይደል? አንተ እኮ ከዳጣ ውጭ ለማንም ሰው ግድ ሰጥቶ አያውቅም። ደክሞኛል በእናትሽ ኤቢ። ውሃ ትምህርት የላትም አይደል? የት ሄዳ ነው? ቆይ ዳጣስ እነማየስ የት ሄደው ነው? ዋና ምጥንካ ሄዳለች እና ደግሞ ሌሎችም ማንም የለም እዚህ ቤት። እኔ እናንተ ብቻ ነን ያለነው። ችግር የለውም። አባዬ ስልክ እየጠራ ነው። ሄሎ ማርታ። ሄሎ ዳሬ፣ ምን ሆነህ ነው? የት ነው ሄደህ የቀረው? ሰላም እንዴት ናት? ደህና ናት። አንተ ግን እንደዚህ ወጥተህ ትቀራለህ? ችግር የለውም ማርቲ፣ ናታንን ይዤው እመጣለሁ። ብዙ መድኃኒት መውሰድ አትችልም ተብሏል። ዳጣ ወይ ደግሞ ናታን ይምጡ። ችግር የለውም ማርቲ፣ አልነቃችም አይደለም? ደህና ናት። አሁን ሁሉም ነገር ተስተካክሏል። ጹንሱም ደህና ነው። ምንድን ነው ግን ያስደነገጣት ዳሬ? ምን ሆና ነው? ማርታ ይኸውልሽ፣ አሁን ይሄ የሚጠቅማት ጊዜና ሰዓት አይደለም። እሷ ወደ ጤናዋ ትመለስና እናወራለን። እሺ በቃ ዳሬ፣ ልጆቹ ላክልኝ። እሺ ናታን ይመጣል። እሱም የሰማ አይመስለኝም። እሺ በቃ ናታንን ይዤው እመጣለሁ። እሺ ቻው ማርቲ። እሺ በቃቸው። እንዴ አባዬ፣ እኔ እዚህ ያለው ለምንድን ነው ናታንን የምጠራው? እኔ ልክበና ብሬት ሆናለሁ እንዴ? ዳጣ የምልሽን ስሚ፣ አባትሽ እኮ ነኝ። እስክትረጋጋና ሰላም እስክትሆን ድረስ ናታን ከሷ ጋር ይቆያል። እንዴ አባዬ፣ እኔ ምግብ ልሰራ እና ማን ልሰራልሽ? ግቢና የቻልሽውን ትሞክሪልሽ። ቆይ ግን ኤቢ የምርሽ ነው እንደዚህ እያልሻለሽ? ኤቢ ምን እያደረግሽ ነው? ምን የምርን እኮ ናታን፣ በጣም ነው የምወደው፣ ግን ደግሞ አንተ እየተረዳኝ አይደለም። ኤቢ ረፊ፣ ምን አደረኩኝ? ኤቢ ረፊ እንጂ ኤቢ ረፊ አልኩሽ አይደል እንዴ? ኤቢ ምን እያደረግሽ ነው? ረፊ እንጂ የምርን እኮ ናታንዬ፣ በጣም ነው የምወደው፣ ግን ደግሞ አንተ በቃ ልትረዳኝ አልቻልክም። ኤቢ ረፊ እሺ ምን አደረግን? ኤቢ ረፊ እያልኩሽ ነው አይደል እንዴ? ነገርኩሽ አይደል እንዴ? ኤቢ ረፊ አልኩሽ እኮ። ቆይ አንቺ ልጅ ስትፈልጊ በስድብ ታጥረገርግኛለሽ፣ ስትፈልጊ እወድሃለሁ ትይኛለሽ፣ ስትፈልጊ አገባሃለሁ ትይኛለሽ። እሱም አይቀርም አገባሃለሁ። ይኸውልሽ ኤቢ፣ ሴት ልጅ በባህላችን ወንድ ልጅን አገባሃለሁ አትልም። ሴት ልጅ ደግሞ ስትፈልግ እንጂ ስትፈልግ ደስ አይልም። እኛም ወንዶች ስንፈልግ እንጂ ስንፈልግ ብዙ አይመቸንም። አንቺ ስለፈለግሽኝ እንቅሻለሁ ነው የምትለኝ? እኔ አላልኩም። በዛም ደግሞ ማምን ሰው አይደለሁ። ግን ይሄ ባህላችን ነው። ከወደድሽኝ ደግሞ ስሜትሽን በግልጽ መንገር ነውር ነው ብዬ አላምነው። ቢሆንም ደግሞ ከኔ እንዲመጣ ማድረግ ነው እንጂ በግድ ግግም ብለሽ አገባለሁ አይባልም። እኔ ግን እንደዚህ ነኝ። ባህል ምንድን ነው? በቃ እኔ ከወደድኩ ነው፣ አለቀ በቃ። ያገባቸዋል። ምክንያቱም ብቻሽን መኖራችሁ። ለምንድን ነው የማኖረው? በደንብ አድርጌ ነው እንጂ የምኖረው። ይኸውልህ ስለማንም ስለሌለው ምንም ነገር አያገባኝም፣ አልጨነቅም። እሺ ይልቅ አሁን
ቤት ውስጥ ማንም ስለሌለ ብቻችንን እና ለምን አንደሰትም? ሰላም ቆይ የት ሄዳ ነው? ተኝታ ነው? አላውቅም፣ ቤት የለችም። ኤቢ የአይምሮ ህመምተኛ ተጠቂ እየሆንሽ ነው። እኔ ናታን ደግሞ በጭንና በእንትን የምደሰት ሰው አይደለሁም። ስነ ስርዓት ያለኝ ሰው ነኝሽ። ታዲያ ምንድን ነው የምትፈልገው? ኤቢ ተረጋጊ እንጂ ምን ሆነሻል? አልረጋጋም። ምንድን ነው የምትፈልገው? ቆይ እኔ ስለወደድኩ አይደል እንደዚህ የምትሆንብኝ? ይኸውልህ ናታን ስማ፣ እኔ ቆንጆ ነኝ፣ የሀብታም ልጅ ነኝ። አንተ አዋቂ ነኝ ምናምን ትል የለ እንዴ? ቆይ እኔ መጀመሪያ ቀድሜ ፍቅሬን ስለገለጽኩልህ ነው እንደዚህ የምትሆነው? ኤቢ በጣም እየጮሽ ነው፣ እባክሽ ተረጋጊ። አልረጋጋም። ምንድን ነው የምትፈልገው? ቆይ እኔ እወዳለሁ ስላልኩ አይደል እንደዚህ የምትሆንብኝ? ይኸውልህ ናታን እኔ በጣም ቆንጆ ነኝ። አንተ ቆይ አስተዋይ ሰው ነኝ ምናምን ነገር ትል የለ እንዴ? ኤቢ አሁንም ተረጋጊ። ይኸውልህ ናታን አንተ የኔ መሆን የማትችል ከሆነ ማለት ነው በየቀኑ እየታመኩኝ አልኖርም። እና ደግሞ የእናትና የአባቴ ቤት ነው። ከእኔ ጋር መሆን የማትፈልግ ከሆነ ይኸው ነበሩ ቀጥ ለመውጣት ትችላለሽ። ችግር የለም። እዚህ ቤት የሆንኩት እኮ ቸግሮኝ አይደለም። ናታን ካልቸገረ ታዲያ ውጣ። ታዲያ ይኸው ነበሩ መውጣት ትችላለህ። እና ደግሞ ናታን ስማ፣ እማዬ ትሙት እልሃለሁ ናታን፣ ደግሜ እምልሃለሁ እማዬ ትሙት ናታን፣ አልለቅህም። እሺ እሺ። አባዬ ምን ሆነሃል? ሰላም ደህና ነች አላልክም እንዴ? ደህና ናት ማለት እኮ ደህና ሆናለች ማለት አይደለም። እንዴ አባዬ ምን ማለት ነው? እማዬ እኮ ደህና ነች ብላኛለች። እሺ ምን ሆነህ ነው የምትጨነቀው? ምንድን ነው የሚያስጨንቅ? ጭንቀቴን ለማወቅ ነው ወይስ መፍትሄ ልትፈልግልኝ? ሁለቱንም አባዬ። ምን እንዳስጨነቀው ከዛ መፍትሄውን እሰጥሃለሁ። ሲሆንማ የቤቱ የመጀመሪያ ልጅ አልነበርሽ? ምንድን የጨነቀ አባዬ? ሰላም ልትወልድ ነው እንዴ? ማለቴ ቀኗ ደርሷል አሉ። የሰላም ልጅ መውለድን ለምን ያስጨንቅ? አይ አባዬ ይቅርታ። አብጌል እንዴት እንደምትክሽኝ አላውቅም፣ ግን አሁንም በአንቺ ውስጥ ይቅር እንዳለው በእኔ ተጨነቅኩ አባዬ። እኔ ልጅ አይደለም። እኔ እኮ ባጠፋ ማስተማር መቅጣት ነው እንጂ አለብህ። በእኔ እኮ ማዘን የለብህም። አላዘንኩብሽም። የአባት ይቅርታና የፍቅር ልብ ቁልፍ የለውም፣ ሁሌም ክፍት ነው። መልካም ነገር አስበሽ ጥሩ ነገር ሰርተሽ አሳየኝ። እሺ አባዬ። ናታን ቀለበት ሲያደርግልኝ ያን ያኮራሃለሁ። ኧረ ነው
ቶሎ በያ። ታዲያ ምግቡን ስሩኝ እኮ እርቦኛል። እና ምጥን ቢበልቼ መጣው አላልሽም እንዴ? እና እዛ የበላሁት እኮ ጠፋ። የለም እንግዲህ እኔ ምግብ መብላት እንጂ መስራት አልችልም። እኔም እኮ አልችልም። እሺው ምንድን ነው የሚሻለው? እቃው ምንድን ነው የምበላው? እኔ የምልሽ ሁሉም የሚገርም ሀሳብ መጣል። ለምን ብቻ ትሞክሪ? እንዴት? መጀመሪያ ሽንኩርት ትበያለሽ፣ ከዛ ዘይት ትጨምሪበታለሽ፣ ከዛ በርበሬ ያደረግሽበት ትቀሚበታለሽ። ተቁላላ ማለት አይደል? ከዛ ውሃ ትጨምሪና ሽሮ ትቀሚያለሽ ማለት ነው። ከዛ በቃ ሽሮ ተንተከተከ ማለት ነው። ከዛ እንጀራሽን ጠቅለን እያደረግሽ ትጎርሻለሽ። በቃ ሽሮ ትበላሽ ማለት ነው። ግን እኮ ማለት ነው እኔ ምጥን ቤት በልቼ የመጣሁት ሽሮ ነው። ዳጣ ሌላ ምግብ ስል እስኪ ሌላ ምግብ። እንግዲህ ዛሬ እዚህ ቤት ጉድ ነው። እኔ መስራት አልችልም። እና አባዬ እነ ደረጀ ቁጭ ብለው እየጠበቁ ነው። አዎ አባቢ ቁጭ ብሎ ምግብ እየጠበቀ ያለበት እቺ ኤቢ መታገዝ ሴት ናት እንዴ? ኤቢ እኮ ሴት እኮ ናት። እኔ ግን አትመስለኝም። እና ምንድን ነው የምትመስልሽ አንቺ? እንጃ ማለት እስኪ ሄደሽ ሴት መሆኗንና ለመሆኗን ገልብሽ አይተሻት ነው? እንደውም አባቢ አለ። እሺ አያታለሁ። ከማግባትሽ በፊት መጀመሪያ ከራስሽ ጋር ታረቂ። ይሄ አስቸጋሪና አጉል ባህልሽን አርቂ። ከራስሽም ከኛም ጋር ተስማሚ። አባዬ እኔ እኮ ምንም ያጠፋሁት ነገር የለም። አንተ አይደለክ እውነት ነው እያልክ ያሳደግከኝ። እኔ እኮ ምንም ነገር አጥፍቼ አላውቅም። እንዴ እውነት ብዬ ያሳደግኩሽ አትዋሺ ብዬ ነው እንጂ በሰው ህይወት ገብተሽ ፈትፍች ብዬሻል። በማን ጉዳይ ገባው አባዬ? ዳጣ እዚህ ቤት ለምን ያክል ጊዜ ነው የምትቆየው ማለት ነው? ስታቴ ሁልጊዜ የምትቆጣኝ እኮ በሷ ጉዳይ ነው አባዬ። እና ቆይሽ ዳጣ እኛ ቤት ለምን ያህል ጊዜ ነው ከዚህ በኋላ የምትቆየው? ዋዬ ምግቡን ሰርታችሁ ጨረሳችሁ? አባዬ እኔ ዳጣ የሰራችሁ ምግብ አልበላም። እንግዲያውስ ተነሲና ስሪና እንብላ። በዛውም ሴትነትሽ ይታይ። ዝም ብለሽ ነው አገባለሁ የምትይው? አባዬ ለምን ቴካዌ ተመጣልን ነው ወይ ደግሞ ለምን ይዘን ወጣ እራት አትጋብዘን? እነማዬ እንደሆነ ዛሬ መጡ ወይ ደግሞ ለምን ውጭ ወጣ አትጋብዘን? እነማዬ እንደሆነ በቃ ዛሬ መጡ። በቃ ሰላም ከሌለች እዚህ ቤት ውስጥ መኖር አትችሉም ማለት ነው። ግዴለሽ ተነሽና ስሩና የሰራችሁትን ነገር አንድ ላይ እንበላለን። እንዴ ምን እያደረግሽ ነው? እንዴ ሰማችሁ እንዴ? ኧረ ቦብ ያለ ንኪኝ አሳይሻለሁ። ቆይ አንቺ ምን ያደርግሽ ነው? ቆይ ነይ አንቺ ቁጭ በይ። እስቲ መጀመሪያ ቁጭ በይ አብጌ፣ ቁጭ በይ እስኪ። ቆይ ምን አደረገችሽ? ለባይ አላያችሁ ሊገልባል ተይ ነበር እኮ አንቺ እና ባቢ ሴት መሆኗን ላይ እኮ። ቆይሽ አንቺ ከምን ተነሳስተሽ ነው እንደዚህ አይነት ነገር የምታደርጊው? አንቺ ቆይ በኋላ ግኝሻለሽ፣ እገልሻለሁ ማትረባ። በሉ ስርዓታችሁን ያዙና ተቀመጡ። እናንተ
ሰርችን በላል የራሳቸው ጉዳይ። ዳጣ ምግቡ ደረሰ እንዴ? አባዬ ገና ሩቅ ነው አልደረሰም። እና ምን እየሰራሽ ነው? አባዬ ያጸዳሁት እኮ አያሳስብሽ። የሚገርም ምግብ ነው የምሰራው። እና እስካሁን ድረስ ምን ስትሰሪ ነበር? ሽንኩርት እያላጥኩ ነው አባዬ። ደረጀ ብታይ ፍሬውን አገኘዋለሁ ብዬ ብልጥ መጨረሻ አለቀ። ሰላም እኮ እዚህ ቤት ውስጥ ያልቻለችው ጉድ የለም ማለት ነው አይደለም? ቀላል ችላናለች አባዬ፣ ቀላል ችላናለች። ደሞዝ ጨምሩላት። ሲጀመር ዓለም ላይ እንደ ቤት ሰራተኛ በጣም ትልቅ ስራ የሚሰራ የለም። ደሞዝ ይጨመርላቸው። ለእነሱ በጣም መከፈል ያለበት አባዬ። ይሄ ነገር ዛሬ ነው የታየሽ? ማለት ኩሽና ገብተሽ ስትሰሪ ነው ይሄን ነገር ያወቅሽው? እስከ ዛሬ እንዴት አልታየሽም? እኔ አባዬ በቃ ይችላል። ዱሪ በይ እሱን አስቀምጪና እንውጣ። ባይሆን እራት ዛሬ አብረን እንበላለን። ነገ ግን ሁልሽም ተነስተሽ ቁርስሽን ሰርተሽ ነው የምትበይው። አባዬ እንዲህ ነው የሚባለው። አቤት አባዬ ያራዳ ልጅ እኮ ነው። ነገ ደግሞ ተራው የኤቢና ስትፈልግ አርጁንን የሚያንጠፋ ተሰራው። ቆይ ይሄ አርጁን የሚሉት ልጅ አሁንም አልተዋትም እንዴ? አቤት ተዋታን አባዬ ምላ አባዬ እትዬና ናታ ምንድነው የሚሉት? ለእነሱ ገዝቼ ወስጄላቸዋለሁ። ይልቅ አሁን እንሂድ። ውጪ እየወጣሽ ቆይ አንቺ ወደዛ ይሁን እንደው ባዬ ኧረ እንዴ ምንድነው? በቃ እናንተ አሰሙኝም እንዴ? አሰሙኝም? እኔ ምንድን ነው እነዚህ የሚያደርጋችሁ? አይታታል አባዬ ቅድም ደረሰ። አንቺ እቺን ይወዳል። ነይ አንቺ ወደ ክፍል ሂጂ። ነይ እንጂ ምን አይነቷ ነች? እንግዲህ ምን ይፈጠር ይሆን? እንደፈራሁት ሰላም ራሷን መቆጣጠር አልቻለችም። ልጇንስ ብታጣ? አምላኬ ተመስገን፣ እንኳንም ጽንሱ ደህና ሆነ። በእርግጥ ለምን አትደነግጥ? አብራት የኖረች ልጅ ድንገት ጠፍታ ኖራ የመጣችው ልጅሽ ናት ስላት ብደነግጥ ልክ እኮ ናት። እኔ እንዴት ብዬ ነበር መናገር የነበረብኝ? ቀስ ብዬ እንዳልነግራት አስጨነቀችኝ፣ አጣደፈችኝ። አሁን ምንድን ነው የሚፈጠረው? ምንድን ነው የሚሆነው? እንግዲህ ሰላም ቃሏን ትጠብቃለች ወይስ ሁሉም ነገር አደባባይ ወጥቶ ይሄ ቤት ይበተናል? አላውቅም። ሰላም እንደነቃች ለማርታ ምን ትላት ይሆን? ወይ አምላኬ! ደህና አደራችሁ ማርቲ። ሰላም እንዴት ናት? ምንም አትል፣ ደህና ናት። ቤቱ እናንተ ሁላችሁ ሰላም አደራችሁ? እንዴት ነው? የሚቀመስ ነገር አገኛችሁ? እኛማ ወጥተን በላን ማርቲ። ሰላም እንዴት ናት? ነቃች እንዴ? ደረጀ ዳጣን ይዛት ና እስኪ። ምን አልሽ ማለት? ቆይ ማለቴ ለምን ማርቲ ለምን